السلام عليكم ورحمة الله وبركاته እህቶቼ ሰላም ናችሁ? ደህና ናችሁ? እህት ወንድሞቼ ማለት ነው። ሁላችሁም ሰላም ናችሁ? እንዴት ናችሁ? ስራ፣ ጤና፣ አፍያ ሰላም ነው? ከኔ ጋር ሰላም ነው እላችኋለሁ። وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرآها መቼም ስለማያልቅ ሁሌ ማስራት ነው። والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وأثار أيوة الناس يطلعون الجنبر والشارع إنما منتهاها إنما أنتم منذر من يخشاها كأنهم يوم يرونها لم يلبسوا إلى عشية لم يلبسوا إلى عشية أو ضحاها አላህ ሱብሓነሁ ወተዓላ ያግዘላን። ይሆናል ኢንሻአላህ ህልማችን ተሳክቶ ለሀገራችን ያብቃን። አላህ ደግሞ ከሰራተኝነት አውጥቶ ለራሳችን እንሰራበት ለራሳችን ለቤታችን እንትን የምንሆንበት ጊዜ አላህ ይመልስልን። ከሰራተኝነት አላህ ያውጣን። ዱዓ ማድረግ ነው። እሺ አበረታቱን። እስቲ ምን ላድርግ ቪዲዮ አስለምዱኝ። ያው እንደዚህ ስራ ሲሰራ እንጂ ያው የሆነ ውጭ የሚመጣ ነገር የለም። እንወጣለን ግን ቢሆንም ያው መኪና ውስጥ ሆኜ ለመቅረጽ ስለማይመች አላውቅበትም። ስለዚህ እንትን አድርጉኝ። ያው የቻልኩትን ያህል ስራ ሲሰራ እንትን አደርጋለሁ፣ ቪዲዮም እቀርጻለሁ። ያየሁትን ነገር የሆነ የተሻለም ነገር ካገኘው ያሳውቃችኋለሁ እና አበረታቱኝ እላችኋለሁ። አዲስ ነው ከፈትኩት፣ አዲስ ጀማሪ ነኝ። ስለዚህ አበረታቱኝ እና ተዓላ ወጥቶ ከማቅራት ሊፍ የሚባል ነገር ይጨረስላችሁ። ሁሌ ሰራተኝነት ሳይሆን እናንተ የምታሰሩበት አርፋችሁ የምትበሉበት ጊዜ አላህ ቅርብ ያድርግላችሁ። ከቤተሰቦቻችሁ ደግሞ በሰላም ይጀምራችሁ። ከሚወዳቸው ቤተሰቦቻችሁ ከናፈቃችሁት ቤተሰብ አላህ ይጨምራችሁ ብዬ ዱዓ አደርግላችኋለሁ።
ቪዲዮ ማስራት አላውቅም። ያው የለመድኩ ነው። ስለምድ ደግሞ ያው ጥሩ ወለም የኩን ያው ሰበቢያት ማድረግ ነው እንጂ እንትን ማድረግ አይደለም። ወለም ይወለድ ولم يولد ولم يكن له ولم يولد እንደዛ ልብስ መሰላችሁ ነው የአገር ልብስ ወለም ይወለድ አያችሁ። ወይኔ ካሜራ መዞር እምቢ አለኝ፣ ግን ያው መልሼ ላሳያችሁ። ከዛ አሁን ከዚህ የበለጠ ውጭ አለ እንትን ያደረኩም ማለት ነው። ከዛ ይሄ ኢንሻአላህ ያንን ነገ ነው የምሰራው። አሁን ደግሞ ይሄኔ እጨርሰዋለሁ ብዬ አስባለሁ ኢንሻአላህ። ያው በእኛ ቤት በጣም ልብስ ይበዛል፣ ልጆቹም ያው ብዙ ስለሆነ ስለዚህ ኢንሻአላህ ተዓላ ኩፉወን አሐድ እላችኋለሁ። አይዟችሁ፣ በርቱ፣ ጠንክሩ። ወጣ እሺ ማሪ ከርጅሳችን ላይ ከይልሽ ሹክራን። እሺ ማሪ ሹክራን። እሺ በተረፈ አበረታቱኝ እላችኋለሁ። አዎ እሺ ማሪ ከርጅሳችን ላይ ከይልሽ እሺ قدر لعنة قدر 598 أنزلناه في ليلة القدر قدر እና ማለት ነው ጨረስኩት። ይኸው አያችሁ ያምራል፣ እንደዚህ ያምራል። ግን ያው በየክፍሉ ሄዶ ሲገባ ይበላሻል ማለት ነው። አሁን እንደዚህ አይኖርም። በቃ ነገ ሌላ ልብስ ይሆናል። አሁን ያው እንደ አዲስ ሆኗል ማለት ነው። እና ምንም ማድረግ አይቻልም። በጣም ይመራል እኮ እንደዚህ ለፍታችሁ ነገ ሲበላሽ በጣም ያሳዝናል። ያው ምንም ማድረግ አይቻልም። አላህ ይስጥር ማለት ነው። እና አይዟችሁ፣ በርቱ፣ ጠንክሩ። አንዴ አማርኛ አንዴ ስልጥኛ ያው መቀላቀል ነው፣ ምን ችግር የለውም። አይ እና ይሄን ይመስላል እላችኋለሁ። ደህና ሆኑልኝ ወንድም እህቶቼ፣ አበረታቱኝ፣ ጠንከር አድርጉኝ። እና በተለይ እንትን በሌላ ቪዲዮ መጥቻ ይመጣለው ነገ ቀን ማለት ነው። ነገም ይሁን ዛሬም ይሁን አይታወቅም፣ እሱም ያውቀው አላህ ነው። ይሄን ይመስላል ልብስዬ እላችኋለሁ። እሺ ደህና ሆኖ ሰላም አለይኩም።